ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች እንደምን ሰነበታችሁ? ላለፉት 4 ዓመታት ሀገራችን ኢትዮጵያ ስትለፋበት የነበረው ላለፉት በርካታ መቶ ዓመታት ሲንከባለል የመጣውን አስቸጋሪውን መሰረታዊ የሀገራችን ችግር ለማቃለል የተቋቋመው ሀገራዊ ምክክር ኮሚሽን ወሳኝ የተባሉ ሀገራዊ አጀንዳዎችን ለይቷል። በዝርዝርም እንኋው ብሏል። ሀገራችን አሁን ያለችበት በጣም መስቀለኛ እና በርካታ ውስብስብ ችግሮች መካከል ላይ ትገኛለች። እናም ይህን ችግር ለመቅረፍ ለአንዴና ለመጨረሻ ጊዜ በመቀየር ወደ እድገት ማማዋ ወደ ቀደመ ስልጣኔዋ ለመመለስ መፍትሄው ምንድን ነው በሚል ስትወያይ ነበረች። በመጨረሻም ሀገራችን ኢትዮጵያ የምትመክርባቸው 8 ዋና ዋና አጀንዳዎችና በስራቸው በርካታ ንዑሳን አጀንዳዎችን ለዋናው ምክክር ሐምሌ 8 ቀጥራለች። ሙሉ ዝርዝሩን ከፕሮፌሰር መስፍን አርአያ እናዳምጥ። ውድ ኢትዮጵያውያን በሙሉ ዛሬ የተገናኘነው የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና በውጭም ሀገር ጭምር በየቦታው ተጉዞ ከ200 ሺህ በላይ ሰዎችን በማወያየት በማመካከር ተደራሽ በመሆን የሰበሰባቸውን አጀንዳዎች ለሀገራዊ ምክክር ጉባኤው ግብአት የሚሆኑትን ዋና ዋና አጀንዳዎችን የምናሳውቅበት ሰዓት ነው። 8ቱ አጀንዳዎች እንደሚከተለው ይቀርባሉ። አጀንዳ ቁጥር 1 የሀገር ግንባታ፣ አንድ የማንነትና የሀገር ባለቤትነት ጉዳዮች፣ እዛው ስር 2 ታሪክና ማንነት፣ 3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች፣ እዚያው ስር 4 ሀገር ግንባታ እና ብዝሃነት አስተዳደር ጉዳዮች፣ 5 የቋንቋ ጉዳዮች፣ 6 የባህል ታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎችም በርካታ ጉዳዮች። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት። 2.1 የመንግስት አደረጃጀትና ቅርጽ 2.1 የመንግስት አደረጃጀት አስተዳደር ስርዓት አይነት 2.1 የራስን እድል በራስ የመወሰን መብት በቅንፍ ውስጥ 39/1 2.1.3 የብሔር ብሔረሰቦች ትርጓሜ አንቀጽ 39/5 ህገ መንግስቱን ማለት ነው። 2.1.4 የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን 2.1.5 የፌዴራልና የክልል መንግስታት ግንኙነት፣ እዚያው ስር የስልጣን ክፍፍል የፌዴራልና የክልል መንግስት፣ እዚያው ስር አሁንም የፊስካል ፌዴራሊዝምና የሀብት ክፍፍል። 2.1.6 የክልል አስተዳደርና ወሰኖች፣ እዚያው ስር የአዳዲስ ክልሎች አመሰራረት፣ እዚያው ስር የክልል አስተዳደራዊ ወሰኖች። 2.1.7 የህግ አውጪው አካል ወይም ፓርላማ መዋቅርና ሚና። 2.1.8 ህገ መንግስትን የመተርጎም ስልጣን። 2.1.9 የህገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105። 2.2 የፖለቲካ ውክልናና የምርጫ ስርዓት ጉዳዮች ከስሩ 2.2.1 የሀገሪቱ የምርጫ ስርዓት 2.2.2 የመድብለ ፓርቲ ስርዓት 2.2.3
የፖለቲካ ፓርቲ አደረጃጀት 224 የመንግስትና የገዢ ፓርቲ ሚና መለያየት 225 የምርጫ ክልሎች አወቃቀር 226 የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ 3.1 የአዲስ አበባ ጉዳይ 3.1 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር የአዲስ አበባ ከተማ የበጀት ድርሻ ጉዳይ 3.1.2 የፌዴራል ዋና ከተማ ጉዳይ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 3.1.4 የአዲስ አበባ ወሰንና የቦታዎች ስያሜዎች 3.1.5 የአዲስ አበባ ከተማ የስራ ቋንቋ 3.1.6 የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ 3.2 የድሬዳዋ ጉዳይ 3.2.1 የድሬዳዋ ህጋዊ አቋም 3.2.2 የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ የህዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት 3.2.3 የድሬዳዋ በፌዴራል መንግስት ውክልና እዚያው ስር ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ አጀንዳ ቁጥር 4 የሃይማኖት ጉዳዮች 4.1.1 በሴኩላሪዝም እና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ 4.1.2 የሃይማኖት ነጻነትና ገደቦቹ 4.1.3 አነስተኛ የተከታይ ቁጥር ያላቸው ሃይማኖት ተቋማት ጥበቃ 4.1.4 ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ 4.2 ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች 4.2.1 ታሪካዊ መገለል እና ልዩ ተጠቃሚነት 4.2.2 የእርቅና እውቅና የመስጠት ሂደት 4.3 በሃይማኖቶች መካከል ያለ ግንኙነትና አብሮ መኖር በተመለከተ 4.3.1 ሃይማኖቶች መካከል ያሉ ውጥረቶች እና መፍትሄዎቻቸው 4.3.2 በሃይማኖቶች መካከል የውይይት እና ምክክር ዘዴዎችን ማጠናከር 4.4 ሃይማኖት በህዝብ ህይወትና ማህበራዊ አገልግሎቶች ውስጥ ያለውን መስተጋብር በተመለከተ 4.4.1 በህዝብ ተቋማት ውስጥ የሃይማኖት ሚና 4.4.2 የሃይማኖት መድረኮች ሚዲያና ህዝባዊ ውይይቶች 4.4.3 የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት አጀንዳ ቁጥር 5 የተቋማት ግንባታ የህግ የበላይነትና ሰብአዊ መብቶች 5.1 የሰብአዊ መብቶች 5.1.1 ህገ መንግስታዊና ህጋዊ ማዕቀፍ ለሰብአዊ መብቶች ጥበቃ 5.1.2 በሀገር ውስጥ የተፈናቀሉ ሰዎች መብቶች 5.1.3 አካል ጉዳት ተጋላጭና የተገለሉ ቡድኖች መብቶች 5.1.4 የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታ ግንባታ የህግ የበላይነትና ሰብአዊ መብቶች 5.1 የሰብአዊ መብቶች 5 ተቋማዊ ማዕቀፎች የማጠናከር ጉዳይ 5.1.6 በውጭ የሚኖሩ ኢትዮጵያውያን ጉዳይ ዲያስፖራ የሚባሉት እዚያው ላይ የጣምራ ዜግነት መብት እውቅናና ሌሎች ጉዳዮች
5.2 የህግ የበላት ተጋላጭና የተገለሉ ቡድኖች መብቶች 5.1.4 5 ለሰብአዊ መብት ጥበቃ 5.2.2 በህግ ፊት እኩልነት 5.2.3 ተጠያቂነት 5.2.4 የፍትህ ተደራሽነት 5.3 የተቋማት ግንባታ 5.3.1 የዲሞክራሲያዊ ተቋማት ገለልተኝነት ነፃነትና ተደራሽነት 5.3.2 የፍትህ ተቋማት ነፃነትና ተጠያቂነት 5.3.3 የጸጥታና ደህንነት ተቋማት ነፃነት ገለልተኝነትና አደረጃጀት 5.3.4 የሶስቱ የመንግስት አካላት ሚዛን ነፃነትና ተጠያቂነት 5.3.5 የመገናኛ ብዙሃን ተቋማዊ ገለልተኝነት ነፃነትና ተጠያቂነት 5.3.6 የሲቪል ማህበራት ነፃነት ሚናና ተጠያቂነት። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች 6.1 ማህበራዊና ኢኮኖሚያዊ ጉዳዮች 6.1.1 የሴቶች ጉዳይና ተያይዘው የቀረቡ ጥያቄዎች 6.1.2 የሀብት አስተዳደርና ፍትሃዊ የሀብት ክፍፍል 6.1.3 የመሬት ይዞታና ባለቤትነት 6.1.4 የህዝብ ቆጠራ ውክልናና አካታች አስተዳደር 6.1.5 ማህበራዊ አገልግሎቶች ጤና ትምህርትና የኑሮ ደረጃ 6.1.6 የሰራተኛ መብቶች እና ፍትሃዊ የሥራ ሁኔታ 6.1.7 ዘላቂ ልማትና የአካባቢ ጥበቃ 6.1.8 የተፈጥሮ ሀብት መብቶች እና ጥቅም መጋራት 6.1.9 አካታች ኢኮኖሚ ኢንቨስትመንትና ምርታማነት 6.1.10 ማህበራዊ ደህንነትና የሥራ ዕድል 6.2 የአርሶ አደሮችና አርብቶ አደሮች ጉዳይ 6.2.1 የአርሶ አደሮችና የአርብቶ አደሮች ተሳትፎና እኩልነት ተጠቃሚነትን የማሳደግ ጉዳይ 6.2.2 የግብርና ግብዓቶች ወቅታዊና ፍትሃዊ ተደራሽነትን በተመለከተ 6.2.3 የህገ መንግስቱ አንቀጽ 40ና አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 እና ንዑስ አንቀጽ 8 ላይ የተጠቀሰውን ዘላን የሚለውን ስያሜ ማስተካከል 6.2.4 ነፃ የገበያ ዕድልና የገበያ ትስስር መፍጠር 6.2.5 የአርሶ አደርና የአርብቶ አደር ማህበረሰቦች የጋራ መልማትና ኢኮኖሚያዊ ድጋፍ 6.2.6 የአርብቶ አደሮች የኑሮ ዘይቤያቸውን ያማከለ የልማት ፖሊሲ። አጀንዳ ቁጥር 7 ሙስናና መልካም አስተዳደር 7.1 የመልካም አስተዳደር ችግርና የሙስና ጉዳዮች 7.2 የጸረ ሙስና ስርዓት ግንባታ 7.3 የመልካም አስተዳደር ስርዓት ግንባታ እና 7.4 ፍትሃዊ ፐብሊክ ሰርቪስ። በዚያ ስር 7.4.1 ፍትሃዊና አካታች ፐብሊክ ሰርቪስ 7.4.2 በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር። የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ 8.1 የግጭት መንስኤዎችና አፈታት መንገዶች 8.2 ግጭቶችና መሳሪያ ያነሱ አካላትን በሚመለከቱ 8.3 የዘላቂ ሰላም መሰረቶች 8.4 ባህላዊ የግጭት አፈታት ዘዴዎች እውቅና ማጠናከርና ዘመናዊ ውህደት 8.4.1
ባህላዊ እውቅና እና ህጋዊ ማዕቀፍ 842 የእርቅና ይቅርታ ጉዳይ 843 የተኩስ አቁምና የሰላም ስምምነቶች 844 የሽግግር ፍትህ 85 ሃይማኖት ተቋማት ሚና በሰላም ግንባታ ሂደት ውስጥ እነኚህ 8 አጀንዳዎች ከቀረቡት ብዙ ሺህ መካከል ተመርጠው ሀገራዊ ፋይዳ ያላቸው ለኢትዮጵያ ሀገራዊ ምክክር ጉባኤ በቀጣዩ ከሐምሌ 8 ጀምሮ የሚወክሉን 130 ሚሊዮኖችን የሚወክሉን ህዝቦቻችን የሚመክሩባቸው አበይት ጉዳዮች ናቸው። በጣም ወደ ዝርዝር ውስጥ አልገባንም። በማጠቃለያው የተከበራቸው የኢትዮጵያ ህዝቦች ሆይ ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። ክቡራትና ክቡራን፣ የምክክሩ ስኬት የሁላችንንም በጎ ተሳትፎ ይጠይቃል። ስለዚህ ሁሉም የህብረተሰብ ክፍሎች በንቃት እንድትሳተፉ ኮሚሽኑ በታላቅ አክብሮትና ትህትና ይጋብዛል። አንደኛ፣ እናንተ 130 ሚሊዮን ህዝብ ወክላችሁ በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገር የበኩላችሁን አስተዋጽኦ አድርጉ። በቀጣይ የፖለቲካ ፓርቲዎች ከፓርቲ ጥቅም በላይ ቆማችሁ ለሀገራዊ መግባባት አስተዋጽኦ አድርጉ። የተገለሉ ቡድኖችን ድምፅ አሰሙ። ሃይማኖታዊ ተቋማት የምክክርና ስድስተኛው ወጣቶችና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና ተመራማሪዎች በእውቀትና ልማትና ሰላም የሚያሸጋግሩ ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ የስብሰባውን ሂደት መረጃዎች መሀል ዳር ሳትሉ ለህዝቡም ለሁሉም ህዝብና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና በእውቀትና በማስረጃ ምክንያታዊ በሆነ መንገድ የምክክር ሂደቱን ለማሳለጥ ተራዱ። ክልላዊና ፌዴራላዊ ተቋማት ሁሉን የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን ደግፉ እንላለን። ስለተሰጠ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ በሁላችንም ስም። ሀገራችን ኢትዮጵያ ካለችበት ውስብስብ ችግር ትወጣው ይሆን? በተስፋ እንጠብቃለን። ቸር ተመኘን።